جمر جمر السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. الدنيا تكبرات شو بيت سوتشي معروتشي فكروتشي يا جماعة الإثيوبيانوች እንዲናችሁ ነገር ምን አለ ደህና ናችሁ ወይ? እስቲ እንግዲህ ዛሬ መተናል በአዲስ ቪዲዮ። እንግዲህ እስቲ አበረታቱን፣ ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ኮሜንት አድርጉልን፣ አበረታቱን እና አዲስ ጀማሪ ነን። ያው እኔ አዲስ ነው የመጣሁት፣ እሷ ትንሽ ቆይታለች። አበረታቱን እላችኋለሁ። አዳዲስ ነገር ይዘንላችሁ እንመጣለን። ጥሩ ነገር ይዘንላችሁ እንመጣለን። ሰብስክራይብ አድርጉ። ወደፊቱ ጥሩ አስተማሪ ነገር ይዘንላችሁ እንመጣለን እና ውዶቼ ማሮቼ የሀገሬ ልጆች ኢትዮጵያኖች ፕሊዝ ላይክ ሼር ያደርጋችሁ አበረታቱን። በተረፈው ደግሞ ሀገራችን ኢትዮጵያ ለሰላም አድርግልን። ከምንም በላይ ሀገራችን ለሰላም አድርግልን። የዱዓ ሰው ናት እሷ፣ የዱዓ ሰው ናት። ዱዓ ታደርግላችኋለች። ከምንም በላይ ሰብስክራይብ ያው ልጄት መስላችኋለች እርግጠኛ ነኝ። ልጇ ነኝ። አደርሳለሁ፣ መቼም አደርሳለሁ፣ ከሷም በላይ አደርሳለሁ። ያኔ እኔ ያው በሰዓት ቶሎ አላገባም። ህፃን ነሽ እኮ ያው አይደለም፣ ህፃን ቶሎ አላገባም። ቶሎ ትዳር ብይዝ ከአንቺ በላይ አደርሳለሁ። ለምን ልጅ በልጅነት ከወለድሽ ታገቢያለሽ። ልጅ በልጅነት ካገባሽ ትወልጃለሽ። ልጅ አሁን ለምሳሌ ብዙ ጊዜ ስደት ላይ ምን ቆይ ሰዎች ተጋባቡ ልጅ በስደት ላይ የሚቆይ ሰው ብዙ ጊዜ እንትን ይላል። ትዳር ላይ ቶሎ ሳይገባ ይቆያል። ቶሎ አይደለም። አሁን እኔ አሁን ሰው ሀገር አልመጣም ነበር። ልጆችን አስመጣ ነበር። ያው ስደት ለምሳሌ አሁን እኔም ሸቃላ ሆኛለሁ። እንግዲህ ወዶቼ ማሮቼ የመዳም ቅመሞች አበረታቱን፣ ወደፊት በሉ፣ አታሳፍሩንም መቼም እና አበረታቱን። ከምንም በላይ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ወደፊት በሉ ወዶቼ። አላህ ለእናንተም የተሻለ ህይወት አላህ ይስጣችሁ። ከዚህ ከሰው አገር ከመዳም ቤት ግርድና አላህ አውጥቶ ልጅ ሊገባብን ነው ሱስ ያለ እና እናንተ ነው አላህ ከዚህ ከመዳም ቤት እንትን አውጥቶ እናንተ ርስቃችሁ ሰፋ አድርጉ። ከግርድና ወደ የራሳችሁ ህይወት የምትገቡበት ጊዜ አላህ ቅርብ አድርግላችሁ ልጆቼ። ለመሰላችሁ የሰው ልጅ የሰው ሀገር ይመጣው ያልፍልኛል ይዛለው ብሎ ነው ሲንወጣ ከቤተሰብ ስንለይ ብዙ ነገር አቅደን ነው የምንወጣው። ነገር ግን አላህ ያለው ነው የሚሆነው። ለአንዳንድ ሰው ቶሎ ሁሉ ነገር ይሳካለታል፣ ለአንዳንድ ደግሞ በጣም ጊዜ ይፈጅበታል። ለምን ሁሉም የአላህ ስራ ነው፣ የኛ አይደለም። እንግዲህ እኛ ለመታገል አላሳነስንም፣ የታገልን ነው። አላህ ደግሞ ሁላችንም የወለደው ይወልድ፣ ያላገባው ይወልድ፣ ትዳር የለው ሳሌም ባል አላህ እንዲሰጣችሁ፣ ቤተሰቦቻችን አላህ እንዲጠብቅላችሁ፣ ሀገራችን ኢትዮጵያ አላህ ሀገራችን ሰላም አላህ አድርጋት። ጦርነት ነው አላህ ያበርድ፣ የኑሮ ውድነት አላህ እንዲያበርድልን፣ ሰላም አላህ እንዲያበዛልን እና ለዛ ሁላችሁም ባላችሁበት ሀገራችሁ ኢትዮጵያን ሰላም ያርግልን ብላችሁ ሁሌም ለምኑ። እኛ ሀገር እናታችን ናት። የፈለገ የሰው ሀገር በድሎት ብንኖር ኢንሻአላህ ሀገር ናት። ሀገር ናት እንዴ! ሀገራችን እናት ናት። ስለዚህ ዞሮ መግባት ጭራሮ ይባላል። አማርኛ ተሳሳትኩ። ዞሮ መግባት እናታችን ሁሌ እንደምናስተውሳት ሀገራችንም ሁሌ እናስተውሳለን። ሀገር እናት ሁሉ ነገር ናት። ስለዚህ አላህ ሱብሃነሁ ወተዓላ ሀገራችን ሰላም አድርጋት ኢንሻአላህ። በቀጣይ ቪዲዮ ደግሞ በአዲስ ቪዲዮ እንመጣላችኋለን ኢንሻአላህ። እስከዛ ሰብስክራይብ አድርጉ፣ ላይክ አድርጉልን፣ አበረታቱን። አዲስ ጀማሪ ነን፣ አበረታቱን። እሷም የዱዓ ሰው ናት፣ ዱዓ ታደርግላችኋለች። ታይር ኢንሻአላህ። እነሱንም አላህ ደግሞ ከችግር ነፃ አላህ አድርጋችሁ የኔን ቪዲዮ መታችሁ ኮሜንት ምጽፉትን አላህ ህይወታችሁን ያሳድሳት፣ ህይወታችሁ ይቀጥል፣ እድሜያችሁ ረጅም ይሁን። የኔን ቪዲዮ የገባች ሰብስክራይብ ላይክ ለምታበረታቱን ደግሞ አላህ ኸይር ገዛችሁን ይስጣችሁ። ኢንሻአላህ ብዙ ጓደኞች አበረታቱኝ ያላችሁ ኸይር ገዛችሁ አላህ ይስጣችሁ። አሁንም ቪዲዮዎችን እንዳታቆሙ እዩልኝ፣ አበረታቱን። ገና ይወላችሁ አንድ አመት ከጀመርኩ አንድ አመት አለፈኝ።
ምን ያለውን ሞኔታይዜሽን አልሆንኩም እስካሁን የታገልኩን አላቆምኩም። በሰበር ዩቲዩብ በነገራችን ላይ ሰብር ነው። አዎ ሰብር ይፈልጋል። ሰብር ማድረግ አለብሽ ዩቲዩብ ላይ ኢንሻአላህ ኸይር ቶሎ ብር እኔ መጀመሪያ ሲገባ ዩቲዩብ ወዳም እንደገባው ቆጥርልኛ ብር ወይኔ ምናምን ብዬ ነገባው። ለካ ዩቲዩብ ትዕግስት በጣም ይፈልጋል። መታገል መስራት እና ብዙ ጊዜ ይፈጃል። ስለዚህ ቶሎ የሚሳካለት አለ። የእድል ጉዳይ ነው። ታንቀጀቀ የእድል ጉዳይ ነው። አንድ ሰው እንደገባ ሁሉ ነገር ተሳክቶልኝ ብር ይዛለው ወይኔ ዶላር ላ ብዙ ጊዜ ይፈጅባችኋል። ታገሉ ግን ትዕግስት ይኑራችሁ። ኢንሻአላህ የሆነ ቀን ደግሞ ቁጭ ብለን ዶላር እናስቆጥራለን በአላህ ፍቃድ። ኢንሻአላህ ውዶቼ፣ ማሮች፣ ፍቅሮቼ፣ ያገሬ ልጆች ፈታ ያላችሁ ስሩ። መዳም ቤት ምግብ ሲሰሩ ምንም ሲሰሩ ዩቲዩብ ስሩ። ዩቲዩብ ያዋጣቸዋል። ወደፊቱ የሚሰሩት ሁላ ኢትዮጵያ የሚዘሉት ሁላ የሚያለቅሱት ሁላ ያዙን ሊቀቁን የሚሉት ሁላ ምንድነው ውሸቱን ቪዲዮ የለቀቁ ምንም ያሉ እዛ ጋር ሲያለቅሱ እናለቅሳለን። ያን ሁላ ከምና የራሳችን ቪዲዮ ከፍተን የራሳችን ላይቭ ከፍተን የራሳችን ህይወት መስራት አለብን። ወደፊቱ መዳም ቤት እስከ መቼ እንሰራለን? ጉልበታችን ይደክማል፣ አቅም አይኖረንም፣ እንደክማለን፣ ወላሂ እንደክማለን። በዚህ ሰዓት ሲራ ራሱ በጣም እያስቸገረ ነው። አንዱ ወፍራም ይላሉ፣ አንዱ በቃ እኔ በተለይ ወፍራም ነሽ ያሉ መዳሞች እርጀ እያሉ እየመለሱ ነው። ስለዚህ አላህን መያዝ እኛ በሶብር እየጠበቅን ነው። ኢንሻአላህ ለኛ ለው ሪስክ በአላህ እጅ ነው። አላህ ያመጣልኛል ብለን መቼም በቀዳቀደር የሚያምሰው ሶብር አያጣም። በቃ ሁሉም ነገር ይሳካል ብሎ ሶብር አድርገን ተቀምጠናል። እናንተ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ያገሬ ልጆች አበራታቱኝ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በዚህ ቪዲዮ የሚጽፉት ኮሜንት ኢንሻአላህ በቃ ሌላ ምን ማለት አበረታቱኝ። ሰላም አለይኩም።